ቀኑ ሙሉ አንተ ተኝተህ ወይም ደግሞ አንተ ሌላ ስራ እየሰራህ ስልክህ ብቻውን በኤአይ አማካኝነት ገንዘብ እንዲሰራልህ ትፈልጋለህ? በዚህ ቪዲዮ ውስጥ ምንም አይነት ልዩ ክህሎት ሳይጠይቅህ በኤአይ ብቻ እጅግ በቀላሉ ገንዘብ የምታገኝበትን መንገድ እነግርሃለሁ። ምናልባትም ቀኑ ሙሉ የምትሰራው የራስህ ስራ ቢኖርህ እንኳን ይሄኛውን እንደ ትርፍ ስራ መያዝ ትችላለህ። ስራ ከሌለህ ደግሞ በእጥፍ አሳድገህ ይህንን ስራ በሰፊው መስራት ትችላለህ። ይህም እንደ ሀገራችን ኮንቴክስት ዩቲዩብ ላይ በርካታ ተመልካቾችን እያፈሩ ካሉ ኮንቴንቶች መካከል አንደኛውን በኤአይ ብቻ ሰርተህ አንተም እንደነሱ ኤአይን ብቻ ተጠቅመህ በርካታ ተመልካቾችን በማፍራት ከዩቲዩብ ገንዘብ ማግኘት ትችላለህ። አስታውስ፣ አንተ ግን የምትጠቀመው ኤአይን ብቻ ነው። ይህም የዩቲዩብ የዜና ኮንቴንቶችን በኤአይ ብቻ ተጠቅመህ መስራት ነው። ዩቲዩብ ላይ ከምናውቃቸው ዋና ዋና የዜና ኮንቴንት ከሚሰሩ ውጭ ራሱ በጣም ትንንሽ ቻናል ያላቸው አዲስ የጀመሩ ሰዎች በዜና ኮንቴንት ከሆነ የጀመሩ በርካታ ተመልካቾችን እያፈሩ ይገኛሉ። ይህንን ለማሳየት ዩቲዩብ ላይ ገብተን ዝም ብለን ዜና ብለን ሰርች ብናደርግ ወይም ደግሞ ሰበር ዜና ብለን ሰርች ብናደርግ በርካታ አዳዲስ ቻናሎች ይመጣሉ። እነዛ ቻናሎች ግን በቀላሉ ብዙ ተመልካቾችን እያገኙ ያሉ ቻናሎች ናቸው። እንደነዚህ ቻናሎች አንተም በኤአይ ብቻ ዜናን እየሰራህ በርካታ ተመልካቾችን ማግኘት ትችላለህ። እነዛ ሰዎች ዜናን ምናልባትም በእጃቸው ጽፈው ወይም ደግሞ በተለየ መልኩ አዘጋጅተው ሊሆን ይችላል። ግን እነሱ ያዘጋጁትን ዜና አንተ በኤአይ ብቻ ታዘጋጀውና ከዛን ወደ ቻናል ላይ ትጭነዋለህ። ወደ ስራ ከመግባት በፊት አንድ ቪዲዮ ብትጭን፣ ማታ ከስራ በኋላ አንድ ቪዲዮ ብትጭን አለቀ። በቀን 2 ቪዲዮ የምትለቅ ከሆነ በርካታ ገንዘቦችን ከዩቲዩብ ኤአይን ብቻ ተጠቅመህ ማግኘት ትችላለህ ማለት ነው። አንተ ስራ ላይ ነው የምትውለው፣ ቻናልህ ግን ገንዘብ እየሰራ ነው ማለት ነው። ይህንን ዜና እንዴት አድርጋችሁ ማዘጋጀት እንደምትችሉ ከመጀመሪያው እስከ መጨረሻው አሁን እነግራችኋለሁ። ከዛ በፊት ግን ዩቲዩብ ላይ እንደዚህ አይነት ቁም ነገር የሚመቻችሁ ከሆነ ትክክለኛው ቦታ ላይ ነው ያላችሁት። ይህንን ቻናል ሰብስክራይብ ማድረግ እንዳትረሱ። ቪዲዮውን ላይክ ያርጋችሁ ጀምሩት። ያላችሁን ጥያቄ በአጠቃላይ ኮሜንት ላይ ያስቀምጡ። በቻልነው አቅም ለመመለስ እንሞክራለን። አሁን በቀጥታ ወደ ቪዲዮ እንግባ። የዜና ቻናል ቪዲዮዎች ለማዘጋጀት 3 ነገሮች ያስፈልጉናል። አንደኛውና ዋነኛው ዜናውን ማዘጋጀት ነው። ሁለተኛው ዜናውን በድምፅ ማንበብ ነው። ሶስተኛው ደግሞ አቀናብረን የምንለቅበት ኖርማል ቪዲዮ። በጣም የተጨነቃችሁበት ቪዲዮ አይደለም። ከየትም ፈልጋችሁ ሰርስራችሁ የምታመጡት ቪዲዮ አይደለም። ግዴታ ስለ ዜናው መናገር አለበት ብላችሁ የምታስቡት ቪዲዮ አይደለም። ኖርማል ቪዲዮ ይሆናል። ይህንን ቪዲዮም እንዴት እንደምታዘጋጁት በዚህ ቪዲዮ መጨረሻ በደንብ አድርጌ እነግራችኋለሁ። አሁን ዜናውን ኤአይንና ስልካችንን ብቻ ተጠቅመን እንዴት አድርገን ዜናውን ማዘጋጀት እንደምንችል እንገራችሁ። ዜናን ግዴታ ለማንበብ ዜናውን ማግኘት አለብን። ዓለም አቀፍ ዜና ከሆነ የተለያዩ የዜና አውታሮችን ቼክ ማድረግ አለብን ማለት ነው። ቀጥታ ብሮዘራችን ላይ እንሂድና ክሮም ብሮዘር ሊሆን ይችላል የምትጠቀሙት የትኛውን ብሮዘር ላይ ትሄዱና ዜናውን ብሮዝ ታደርጋላችሁ። የተለያዩ ዓለም አቀፍ የዜና አውታሮችን ቼክ ታደርጋላችሁ። በእንግሊዝኛ ዜናን የሚዘግቡ ዌብሳይቶችን ማለት ነው። ለምሳሌ አልጀዚራ፣ ቢቢሲ፣ ሲኤንኤን እነዚህን ቼክ ታደርጋላችሁ ማለት ነው። ለምሳሌ ቢቢሲን ሰርች ማድረግ እንችላለን፣ ግን እናንተን ለማሳየት እኔ አሁን ለምሳሌ ሲኤንኤንን ሰርች ላድርግ። እስኪ ሲኤንኤን ላይ ምንድነው ዓለም አቀፍ ዜና ያለው በዚህ ሰዓት? ይሄንን ቪዲዮ እየቀረስኩላችሁ ያለው ምን አይነት ዜና ነው ያለው? እዚች ጋር እቺን ሲኤንኤን ዌብሳይትን ክሊክ እናደርጋለን። ክሊክ ስናደርግ እንደዚህ በርካታ ዜናዎች ይመጣሉ ማለት ነው። ከፈለግን አንዱን ሄድላይን ክሊክ እናደርጋለን ማለት ነው። ለምሳሌ ይሄኛው አሁን ትኩስ ነው፣ ትራምፕ የተናገሩት ነገር ነው። ስለዚህ ይሄንን ክሊክ ስናደርገው እንደዚህ ዜናው ይመጣልናል፣ ሙሉ ዜናው ማለት ነው። ስለዚህ ሙሉ ዜናው በዚህ መልኩ ሲመጣላችሁ ምን ታደርጋላችሁ? ይሄንን ከላይ ጀምራችሁ መጀመሪያ ርዕሱን ሰሌክት ታደርጋላችሁ ማለት ነው። ይሄንን ሙሉ ሰሌክት ታደርጋላችሁ፣ እስከዚህ ድረስ ሰሌክት ታደርጋላችሁ። ኮፒ ትሉትና ቀጥታ የጄሚናይ አፕሊኬሽናችሁ ላይ ትመጣላችሁ። ጄሚናይ አፕሊኬሽን ታወርዳላችሁ። ፕሌይ ስቶር ላይ የምታጡ ሰዎች ደግሞ የቴሌግራም ቻናላችን ላይ እናስቀምጥላችኋለን። ቴሌግራም ቻናላችን ሊንክ ደግሞ ዲስክሪፕሽን ቦክስ ላይ አለ። እዛ ላይ ገብታችሁ ቴሌግራም ቻናላችንን ጆይን ማድረግ ትችላላችሁ። እዛ ላይ የተለያዩ አዳዲስ አፕሊኬሽን ሲኖሩ እናሳውቃችኋለን ማለት ነው። ያው እዚህ ጋር ጄሚናይ ላይ ገባን። ከዛም በኋላ ጄሚናይ ላይ ከገባን በኋላ ይሄንን ፕሮምፕት እንጽፋለን። ፕሮምፕቱንም ቴሌግራም ላይ አስቀምጥላችኋለሁ። እናንተ ግን ፕሮምፕቱን መጻፍ ትችላላችሁ። ይሄን ፕሮምፕት እንጽፋለን ማለት ነው። ትራንስሌት this news to Amharic language እንደዚህ ካልኩ በኋላ አሁን ላነበው ስለሆነ ነው የምፈልገው፣ አሁን እንዲነበብ ስለሆነ ነው የምፈልገው as I read live on TV or radio እለዋለሁ ማለት ነው። እንደዚህ ትምህርት ጥቅስ ታረጉና ዜናውን ከዛ ኮፒ ያደረጋችሁትን እዚህ ጋር አምጣችሁ ፔስት ትሉታላችሁ ማለት ነው። ከዛን የቀሩትን ዜናዎችም አሁንም ወደዛው ተመለሱና አሁንም ወደዛው ተመልሳችሁ የቀሩትንም ዜናዎች የቀሩ ዜናዎች አሉ አይደለ? የቀሩ ዜናዎችንም ዝርዝሮቹን እንዳለ ኮፒ ታደርጋላችሁ።
ሙሉን እንደዚህ ሰሌክት ካደረጋችሁ በኋላ ከዛ ኮፒ ትሉታላችሁ። ኮፒ ካላችሁ በኋላ እዛው ጄሚናያችሁ ላይ ትመለሱና ምን ትላላችሁ ከዛ በተረፈው ላይ ፔስት ትሉታላችሁ ማለት ነው። አለቀ። ከዚህ ውጭ ምንም የምንሰራው ነገር የለም። ፔስት ካልን በኋላ ትምህርት ጥቅሳችንን እንዘጋና ኔክስት እንለዋለን። ከዛም በዚህ መልኩ በአማርኛ ከኛ እንደምናነበው አሁን ላይቭ ላይ ያነበብን እንዳለን አድርጎ ቁልጭ አድርጎ ያመጣልናል ማለት ነው። ከፈለጋችሁ እዚሁ ጄሚናይ ላይ ማንበብ ትችላላችሁ። ካልፈለጋችሁ ደግሞ ሰሌክት ታደርጉትና አሁንም ከዚህ ከጄሚናይ ላይ ዜናዎቹ ሁሉንም መሰብሰብ የምትፈልጉ ከሆነ ለምሳሌ ዛሬ የምታዘጋጇቸውን ዜናዎች መሰብሰብ የምትፈልጉ ከሆነ በቀጥታ እንደዚህ ሁሉንም ሰሌክት ታደርጉና የተጻፈላችሁን ሙሉ ሰሌክት ታደርጉና ኮፒ ብላችሁ ቀጥታ ሳምሰንግ ኖት ላይ ትመጣላችሁ ማለት ነው። ሳምሰንግ ኖት ከዛሱ ላይ ፔስት ትሉታላችሁ ማለት ነው። ይሄ ሁሉ እየሰራን ያለነው በስልካችን ነው። ስለዚህ በዚህ መልኩ ኮፒ ፔስት አድርጎልናል ማለት ነው። ትራምፕ ከኢራን ጋር የሚደረገውን ስምምነት እሁድ ዕለት እንደሚፈራረም አስታወቁ። ቴሄራንም ቢሆን ስምምነቱ መቃረቡን የሚጠቁሙ ምልክቶችን ያሳየች ቢሆንም የሀገሪቱ ቁንጮ የሆነው የኢስላሚክ አብዮታዊ ጥበቃ ግብረ ኃይል ግን ነገ የሚካሄድ ምንም አይነት ፍርሚያ ስነ ስርዓት የለም ሲል አሳስቧል። በዚህ መልኩ እናንተ ታቀርቡታላችሁ ማለት ነው። እኔም አንድ የዜና ቻናል ነበረኝ። ያው ጊዜው ሲደርስ ነው እዚህ ጋር አውጥቼ የማሳወቃችሁ ማለት ነው። ሜቢ አግኝታችሁ ሰምታችሁት ሊሆን ይችላል። በተለያዩ ምክንያቶች የተቆራረጠ አንድ የዜና ቻናል አለኝ። ወደፊት እንግዲህ በደንብ ትልቅ ደረጃ ላይ ከደረሰ በደንብ አድርገን እናየዋለን ማለት ነው። እዚህም ላይ አምጥተን ብሬክዳውን እናደርገዋለን የእሱንም ጉዞውን በተመለከተ ማለት ነው። ስለዚህ በዚህ መልኩ ዜናውን በደንብ አድርጋችሁ እንድታነቡ ክሽን አድርጎ ጄሚናይ ያቀርብላችኋል ማለት ነው። እኔ ሲኤንኤንን እንደ ምሳሌ አሳየኋችሁ። እናንተ አልጀዚራ ሊሆን ይችላል፣ እንደዚሁም ቢቢሲ ሊሆን ይችላል። ሌሎችንም ቼክ ማድረግ ትችላላችሁ። ዓለም አቀፍ ዜና ሲሆን የሀገር ውስጥ ዜና በምን መልኩ እናገኝ ካላችሁ በእርግጠኝነት ሁላችሁም ፌስቡክ ይኖራችኋል። ለምሳሌ ፌስቡክ ላይ እኔ የተለያዩ ዜናዎችን የማገኝበት ለምሳሌ ቢቢሲ ኒውስ አማሪክ የሚለው ማለት ነው። እኔ በርካታ ዜናዎችን ከሱ ላይ ነው የምወስደው። እንደዚሁም ሌሎች አሉ። ለምሳሌ ኢዚ አለ፣ ሌሎችንም የኢትዮጵያ ዜና አገልግሎት ማለት ነው። ሌሎችም ዌብሳይቶች አሉ እዚህ ፌስቡክ ላይ ዜናቸውን ቀንጨብ አድርገው ይለቃሉ። እሱን ሊንክ እዛ ላይ ያስቀምጣሉ። ያንን ሊንክ ክሊክ ስታደርጉት ቀጥታ ወደ ዋናው ዜና ይወስዳችኋል። ያንን ዜና ከፈለጋችሁ እዛው ታነቡታላችሁ። ካልፈለጋችሁ ደግሞ ኮፒ ፔስት አድርጋችሁ እዚህ ሳምሰንግ ኖት ላይ አምጥታችሁ ኮፒ ፔስት ብላችሁ ሁሉንም እዛ ላይ ማንበብ ትችላላችሁ ማለት ነው። ለምሳሌ እዚህ ጋር አሁን ለምሳሌ ፌስቡክ ላይ ስገባ መጀመሪያ ፎር ዩ ፔጅ ላይ የመጣልኝ ነገር አለ። ለምሳሌ ቢቢሲ ኒውስ አማሪክ ስፖርታዊ ዜና ነው። ለምሳሌ እሱን መጠቀም ብፈልግ ጋናዊ የመካከለኛ መስመር ተጫዋች ቶማስ ፓርቴ ካናዳ ለመግባት መከልከሉን ተከትሎ አገሩ ከፓናማ ጋር የምታደርገው የመክፈቻ ጨዋታ ላይ እንደዛ እያለ የሚሄድ ስለ ቶማስ ፓርቴ የተጻፈ አለ። ስለዚህ እሱን አሁን ሲሞር ለውና ከታች እንደምትመለከቱት ስለዚህ ዜና ሞር የምትፈልጉ ከሆነ ይችን ሊንክ ተጫኑ የሚል አለ። የቢቢሲ ዋና ዌብሳይት ማለት ነው። ቢቢሲ አማሪክ ያስቀመጠው ያንን ዜና በተመለከተ ማለት ነው ያስቀመጠው ዌብሳይት አለ። ያንን ክሊክ ሳደርግ በዚህ መልኩ ሙሉ በሙሉ ቢቢሲ አማሪክ ያስቀመጠው ዜና ላይ ይወስደኛል ማለት ነው። ስለዚህ በዚህ መልኩ ሙሉ ዜናውን አገኛለሁ ማለት ነው። ማንበብ እችላለሁ ማለት ነው ዜና። ከዛም በኋላ በራሳችሁ አቀራረብ በራሳችሁ አቀነባበር አድርጋችሁ ጠዋት ስራ ከመግባታችሁ በፊት አንድ ቪዲዮ ትለቃላችሁ። ከስራ መልስ ደግሞ አንድ ቪዲዮ ትለቃላችሁ። ኢቭን በቀን አንዳንድ ቪዲዮ ብትለቁ ራሱ ነገ ከነገ ወዲያ እያሳደጋችሁ ስትሄዱ በርካታ ነገሮችን እያጠናከራችሁ ስትሄዱ በቀን 2-3 ማድረግ ትችላላችሁ ማለት ነው። በዚህ መልኩ ዜናን በቀላሉ በኤአይ ብቻ ተጠቅማችሁ በማዘጋጀት ወደ ቻናላችሁ በመጫን አሪፍ ገንዘብ ጀነሬት ማድረግ ትችላላችሁ ማለት ነው። እንደዚህ ዜናውን ካዘጋጀን ሁለተኛው ነገር ደግሞ ድምፁን እንዴት አድርገን ነው ሪከርድ የምናደርገው? ምንም ሌላ ውስብስብ ነገር አያስፈልገውም። የስልካችሁን ቮይስ ሪከርደር ትከፍታላችሁ። ይህንን ቮይስ ሪከርደር ትከፍታላችሁ። ሪከርድ በተኗን ተጭናችሁ ሚኒማይዝ አድርጋችሁ ዜናችሁ ወዳለበት ኖት ላይ ትሄዱና ዜናችሁን ወዳስቀመጣችሁበት ኖት ላይ ትሄዱና ከዛ ላይ ማንበብ ማለት ነው። ድምፁን በዚህ መልኩ አዘጋጃችሁ ማለት ነው። አሁንም ስልካችንን የተጠቀምነው ሌላ ምንም የተጠቀምነው ነገር የለም። ታዲያ ድምፃችንን በዚህ መልኩ ተቀርጸናል። ዜናውን አዘጋጅተን ድምፃችንን ተቀርጸናል። ከዛ ሌላ ሶስተኛ ላይ የሚያስፈልገን ቪዲዮ ነው። ባዶን አንለቀውም። ኦዲዮ ብቻውን አይለቀቅም። ስለዚህ ቪዲዮ ያስፈልገናል ማለት ነው። ያንን ቪዲዮ ደግሞ በቀላሉ በአካባቢያችሁ ያለውን መንገድ ስትጓዙ ሙሉ ለሙሉ መቅረጽ ብቻ ነው። ሌላ ምንም ፋንሲ ነገር አያስፈልጋችሁም። በስልካችሁ ስትጓዙ መቅረጽ ነው። ከቻላችሁ በመኪና በተለያዩ ትራንስፖርቴሽን የምትጠቀሙ ከሆነ ፊት ለፊት ላይ ወይም ደግሞ ጋቢና አካባቢ ተቀምጣችሁ መቅረጽ ብቻ ነው። በእግራችሁ የምትጓዙ ከሆነ ደግሞ የሆነ ቦታ ላይ ሻይ ቤት ወይ የሆነ ቦታ ላይ ተቀምጣችሁ የከተማውን ፍሰት ብቻ መቅረጽ ነው። ከዚህ ውጪ ሌላ ነገር ምንም ነገር ያስፈልጋችሁ። ያንን የቀረጻችሁትን ነገር ካፕከት ላይ አምጥታችሁ ቪዲዮውን
ኦዲዮቹ ጋር ማቀናበር ብቻ ነው። አሪፍ የሆነ ተምኔል መስራት ነው። ብዙ የዜና ቻናሎች በቴሌግራም ይላኩልኛል። ይህንን ቻናል ይልን እስኪ ቼክ አድርግልን፣ ዜና በርካታ ዜናዎችን እንሰራለን ግን ቫይራል እየወጣልን አይደለም በርካታ ሰዎች ነው የሚሉኝ። ኢቭን ኮሜንት ላይ ብትገቡ ራሱ የቪዲዮ ኮሜንቶች ስር አሉ እንደዛ አይነት የዜና ቻናሎች ማለት ነው። እነዚህ በምን አይነት ችግር ምክንያቶች ነው ቫይራል የማይወጡላቸው? ዋነኛው ነገር የተምኔል ችግር ነው። ሁለተኛው ነገር ደግሞ የርዕስ ችግር ነው። ርዕሳቸው ከች አይደለም። ሶስተኛው ነገር ደግሞ ትሬንድ የሆኑና በጣም ወሳኝ የሆኑ ነገሮችን ዜና ላይ ስለማያስገቡ ነው። ብዙ ጊዜ ዜና አንዴ ካለፈ አለፈ ነው። ዜና ዛሬ የነበረውን ዜና ዛሬ ላይ ነው የምናቀርበው። ዛሬ የነበረውን ነገር ነገ የምናቀርበው ከሆነ ዜና አፍቃሪው ከዚህ በፊት ሰምቶታል ማለት ነው። ያንን ወዲያው ነው ኔክስት ብሎ የሚያልፍብን ማለት ነው። ከዚህ ውጭ ምንም የሚያስፈልጋችሁ ነገር የለም። እነዚህ ሶስቱን ነገር በስልካችንና በኤአይ ተጠቅመን የሰራነው በኤአይ ብቻ ገንዘብ ሰራችሁ ማለት ነው። የዛሬው ቪዲዮአችን ይህንን ይመስላል። ቀጣይ በሌላ ቪዲዮ እንመጣለን። እስከዚያው ድረስ ሰላም።